ተከሳሽ ጦጣና የቀበሌ ፍርድ ሸንጎ ተካሰሱና ውጤቱ ምን ሆነ? ቀጥሎ ይቀርባል። በአዲስ አበባ ከተማ ውስጥ ሰፈር ያስቸገረች አንድ ጦጣ ሰሞኑን ተከሳ ቀበሌ ፍርድ ሸንጎ ቀርባለች። በጦጣዋ ላይ የቀረበው ክስ እንደሚያመለክተው ልዩ ልዩ የሌብነትና የንብረት ጥፋት ፈጽማለች የሚል ሲሆን 3 ግለሰቦች አቤቱታቸውን ለቀበሌው በጽሑፍ ማቅረባቸው ተገልጿል። የክሱ ዝርዝርም እንደሚከተለው ይነበባል። ተከሳሿ ጦጣ ወይዘሮ በላይነሽ የተባሉ ሴት ቤት ገብታ አንድ እንስራ ወተት ሰርቃ የቻለችውን ያህል ከጠጣች በኋላ በቀረው ወተት ውስጥ አመድ በመጨመር አበላሽታባቸዋለች። እንዲሁም የአቶ ወንዱ ተገኝ የሆነን ካሮት የቻለችውን ያህል በልታ የተቀረውን በታትነዋለች። ፖሊስን እንኳን ያልፈራችው ጦጣ 50 አለቃ ንጋቱ ከተባሉት ሰው ቤት ገብታ ቅቤ ከገበያ ተገዝቶ እንደመጣ ወስዳ መሰውሯም ተገልጧል። ከዚህም ሌላ በየሰው መኖሪያ ቤት እየገባች እንቁላል በመስበር መሶብ ከፍታ እንጀራ በመድፋት የአካባቢውን ሕዝብ አማራ እንደነበር በክስ መዝገቡ ተዘርዝሯል። የቀበሌው ፍርድ ሸንጎም የጦጣው አድራጎት በጣም የሚያስገርም ስለሆነበት ፓስተር ኢንስቲትዩት ለምርመራ እንድትላክ መወሰኑን የቀበሌው ጽሕፈት ቤት አስረድቷል። ይሁን እንጂ ጦጢት ተይዛ የቀበሌው ጽሕፈት ቤት ከመቅረቧ በፊት የአይጥ መርዝ በዳቦ ተሰጥቷት ስለነበር ወደ ፓስተር ኢንስቲትዩት ከመሄዷ በፊት ሕይወቷ ማለፉን የቀበሌው ጽሕፈት ቤት አስታውቋል።